كما تبسي إلى سويم بوسجدا ما يابوس تمكر እንደ ሰው ሆኖ ለመጾም በገዳም አደረ። ከዲያብሎስ ዘንድ ተፈተነ። የጨለማን መኳንንት በአምላክነቱ ኃይል ሻረ። ክርስቶስ ተንሥአ እሙታን በአቢይ ኃይል ወስልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። በመላው ዓለም የምትገኙ የእግዚአብሔር ልጆች ሁላችሁ በያላችሁበት አሁንም በድጋሚ እንኳን ለብርሃነ ትንሣኤው አደረሳችሁ። ባለፈው የሕማማቱን ሳምንት ከሆሳዕና ጀምሮ እያንዳንዱን ቀናት ስያሜ በመስጠት ቤተክርስቲያናችን ሕማማቱን እንዳከበረችው ሁሉ አሁንም ደግሞ ከዕለተ ትንሣኤ ማግስት ጀምሮ እስከ ዳግም ትንሣኤ ድረስ ያለውን አጥር አድርገን ቀናቱንና የቀናቱን ስያሜ ለማስቀመጥ እንሞክራለን። ሚስጥሩንና ጥበቡን አምላካችን ይግለጽልን። ሰኞ ማዕዶት ወይም የመሸጋገር ቀን በመባል ይታወቃል። ይህ ማዕዶት ወይም መሸጋገር የተከናወነው ባለፈው አርብ የስቅለት ዕለት ጌታ ነፍሱን በገዛ ስልጣኑ ከሰጠ በኋላ ነው። ያን ጊዜ በስጋው ወደ መቃብር ሲወርድ በነፍሱ በሲኦል ላሉት 33 ሰዓት አስተምሯቸው ነፍሳትን እንዳለ ይዟቸው አሻግሯቸው ወደ ገነት ገብተዋል። እሱ ማዕዶት ተብሏል። በመገረፉ፣ በመሰቀሉ፣ በመንገላታቱ፣ በሞቱ በሲኦል የነበሩትን ነፍሳት ነፃ አውጥቷቸዋል። ስለዚህ ያ ማዕዶት ወይም መሸጋገር ተብሏል። ከሞት ወደ ሕይወት፣ ከሐሳር ወደ ክብር፣ ከጨለማ ወደ ብርሃን፣ ከሲኦል ወደ ገነት ነፍሳት መሸጋገራቸውን በፋሲካችን በክርስቶስ ምክንያት መሆኑን ቤተክርስቲያናችን ታስተምራለች። ከዚህም ደግሞ በአሁኑ የምንማረው ዛሬም በጨለማ ውስጥ ሆነን በፊቱ ዝም ብለን እንዳንቆም ነው። ከጨለማ ወደ ብርሃን፣ ከሞት ወደ ሕይወት፣ ከሲኦል ወደ ገነት እንደተሸጋገርን ማመን ይገባናል። የተከበራችሁ ምዕመናን፣ ስለዚህ ማዕዶት ስንል መሸጋገር ስንል እኛም ከነበርንበት ከቆየንበት ንስሐ ካልገባንበት ከክፉ ስራችን ሁሉ ታቅበን ወይም ደግሞ ክፉ ስራችንን አስወግደን ንስሐ ገብተን ሥጋ ወደም መቀበል ነው። ማክሰኞ ቅዱስ ቶማስ ይታሰብበታል። ምክንያቱም በጦር የተወጋ ጎኑን በቀኖት የተቸነከረ እጆቹን ካላየሁ አላምንም ብሎ ነበርና ጣትህን ወደዚህ አምጣና እጆቼን እይ፣ እጅህን ማምጣና ወደ ጎኔ አግባ፣ እመን እንጂ ተጠራጣሪ አትሁን ብሎታል። ቶማስም ጌታዬና አምላኬ ብሎ መለሰ ይላል። በፍጹም እምነት በፍጹም መቀበል አምላኩን የድንግል ማርያምን ልጅ ኢየሱስ ክርስቶስን ጌታዬና አምላኬ ብሎታል። ጌታችን ኢየሱስ ክርስቶስም ስላየህ አመንክን? ሳያዩ የሚያምኑ ብፁዓን ናቸው አለው። የዮሐንስ ወንጌል ምዕራፍ 20 ቁጥር 27 ላይ እንደምናየው። ስለዚህ ቶማስ የጌታን ፍቅር ተገንዝቦ ትንሣኤውን ስላመነ ቅድስት ቤተክርስቲያናችን ዕለቱን ቶማስ ብላ ታስበዋለች። መጽሐፍ ቅዱሳዊ ነው። እንደ ቶማስ የሆነ
የተጠራጠረ ልብ ካለን ልክ እንደ ቶማስ ጌታዬና አምላኬ ብለን በፊቱ እንድንበረከክ ነው። አምላካችን ስሙ የተመሰገነ ይሁን። ረቡዕ አልዓዛር በሚባል ይታወቃል። ጌታችን መድኃኒታችን ኢየሱስ ክርስቶስ ከሙት ያስነሳው ከመቃብር ውስጥ ያወጣው የማርያምና የማርታ ወንድም የነበረው አልዓዛር ነው። የስሙ ትርጓሜ እግዚአብሔር ረድቷል ማለት ነው። የዮሐንስ ወንጌል ምዕራፍ 11 ቁጥር 7 እስከ 48 ታሪኩ ይገኛል። እህቶቹም ክርስቶስ እንዲመጣና መጀመሪያ ታሞ በነበረ ሰዓት እንዲፈውሰው መልእክተኛ መላካቸው ይታወሳል። ሆኖም በአራተኛው ቀን ነው መጥቶ ከመቃብር ተነስ ብሎ ያስነሳው። እሱም የዘላለም ትንሣኤያችን ጌታችን ኢየሱስ ክርስቶስ ከሞት መካከል ሞትን ድል አድርጎ እንደሚነሳ አስቀድሞ በአልዓዛር አሳይቷቸዋል። ምክንያቱም ስልጣኑ የባህሪው ነውና ጌታችን ኢየሱስ ክርስቶስ። ስለዚህ ረቡዕ አልዓዛር በሚባል ስያሜ ቤተክርስቲያናችን ሰይማለች። ሐሙስ አዳም ሐሙስ በመባል ይታወቃል። ምክንያቱም አዳም የሰው ሁሉ መጀመሪያና የሁሉ አባት ተብሎ ይጠራል። በስድስተኛው ቀን ነው የተፈጠረው ዕለተ ዓርብ። ለአዳም በሰጠው ተስፋ መሰረት ከድንግል ማርያም ተወልዶ ሞቶ ተቀብሮ ተነስቶ እንደሚያድነው ለእርሱ የገባውን ቃል የፈጸመበት በመሆኑ በትንሣኤውም አዳምና የአዳም ዘር ሙሉ ነፃ መውጣታችንን ለማጠየቅ ቃል የገባለትንም ለመፈጸም እንደነበር በቀሌምንጦስ ተጽፏል። አዳምና ሔዋን በገነት 7 ዓመት ከቆዩ በኋላ ትእዛዙን በመተላለፋቸው ከኤደን ገነት ወጥተው ነበር። ብዙ ተባዙ ምድርን ምሏት ያለው ትእዛዝ እንዳይቀር ያው በምድር ላይ ወርደው ልጆችን ወለዱ ይላል። የተወለዱትም ልጆች ክፉና ደግ የሚባለው በአቤልና በቃየል እንደታወቀ መጽሐፍ ቅዱስ ይነግረናል። ነገር ግን በመጨረሻው ዘመን በትንሣኤው ለአዳም በገባው ቃል መሰረት ፍጥረቱን ሁሉ አድኗል። ስለዚህ እቺ ቀን ለአዳም የገባውን ቃል ሙሉ በሙሉ የፈጸመባት በትንሣኤው ትንሣኤን ለኛ የሰጠን ወድቀን እንዳንቀር ሞቶ ተነስቶ እኛንም እንዳነሳን የገባውን ቃል ኪዳን ስለፈጸመ የዛ የቃል ኪዳን ምልክት ዛሬ ሐሙስ አዳም ሐሙስ እየተባለ ይጠራል። ዓርብ ቤተ ክርስቲያን በመባል ተሰይመዋል። ይኸውም የእግዚአብሔር ማደሪያ ቅድስት በሆነችው ቤተ ክርስቲያን ተሰይማለች። ቤተ ክርስቲያን ስንል በሙሉ ከውስጥም ከውጭም ዘመነ ሐዲስን በትምህርት መልክ ታሳየናለች። ከላይ ጀምሮ ስንመለከት ጉልላቱ መስቀሉ ነው። በመስቀሉ ነፃ ያወጣን ምልክት መሆኑ ከላይ ጉልላቱ ላይ መስቀሉ እንመለከታለን። ከላይ ጀምሮ እስከታች በውስጥም ስንመለከት መቃብሩን፣ ትንሣኤውን ለምሳሌ በቅዳሴ ስናስቀድስ ፊት ለፊት የምናየው መንበሩ ዙፋኑ የመቃብሩ ምሳሌ ነው። እሱ ላይ ነው ካህናቱ ኢየሱስ ክርስቶስ በከመ ገነዙከ ዮሴፍ ወኒቆዲሞስ እያሉ ሁለቱ እየተቀባበሉ እንደ ዮሴፍና እንደ ኒቆዲሞስ እየገነዙ የመቅበር ያህል እየቀበሩ አንበርነ ዲበ ዝንቱ ጻሕል ቡሩክ በአምሳለ መቃብር ዘነበርከ ውስቴቱ ሰሉሰ ዕለታተ እያል እየገነዝ ምን ቀብረው ያ የመቃብሩ ምሳሌ ነው። ስለዚህ ሁለንተናዋ ቤተክርስቲያን ከውጭም ከውስጥም የክርስቶስን የማዳን ስራዎች ሙሉ በሙሉ የምታስረዳ መሆኗን የቅድስት ቤተክርስቲያን ታሪክ ያስረዳናል። ስለዚህ ይቺ ዕለተ ዓርብ ቅድስት ቤተክርስቲያን በመባል ተሰየመች። ቅዳሜ ቅዱሳት አንስት በመባል ተሰይመዋል። እንደምታውቁት ክርስቶስ ከ120 ቤተሰቦች መካከል 36ቱ ቅዱሳት አንስት ናቸው። መቼም ዛሬም ቢሆን በቤተክርስቲያናችን የቤተ ክርስቲያን ውበት ሆነው ቤተ ክርስቲያንን በግንባር ቀደም በሙሉ እምነት የሚያገለግሉ በእውነት ሁላችን የምንመሰክረው ነው እናቶቻችንና እህቶቻችን መሆናቸውን ዓለም ያውቀዋል። በክርስቶስም ዘመን ቢሆን 36ቱ ከነበሩት ከ120 ቤተሰቦች ውስጥ ቅዱሳት አንስት ተመርጠዋል። ጌታንም በሚገባ አገልግለዋል። እቺ ቅዳሜ የነሱ መታሰቢያ ናት። ምክንያቱም በሉቃስ ወንጌል ምዕራፍ 24 ከቁጥር 1 ጀምሮ ስንመለከት እጅግ ማልደው ብዙ ሴቶች ወደ መቃብሩ ሄዱ ይላል። እንዲያውም የመጀመሪያዋ መቃብሩ ጋር ሌሊት ድቅድቅ ጨለማው ሳያስፈራት ሳይከልላት ሽፍታውን ወንበዴውን ሳትፈራ ጨለማውን ጥሳ ወደ ብርሃን አምላክ መቃብር ወደ ኢየሱስ ክርስቶስ የመጀመሪያዋ ባለታሪክ መግደላዊት ማርያም 7 አጋንንት ይወጣላት ናት።
ጌታዬን የት እንደቀበሩት ሳላውቅ ወይም መቃብሩን ማየት አለብኝ ብላ በሶስተኛው ቀን ገስግሳ ሄደች መግደላዊት ማርያም ናት። ከሴቶች ወገን ናት። ዛሬም ቢሆን በእውነቱ በተሳትፏቸው ሴቶቹ እግዚአብሔር ይባርካቸው ባላቅማቸው ሁሉ ቤተክርስቲያንን ያገለግላሉ። በመጀመሪያው ቀን ማልደው ሽቱ ይዘው እጅግ ማልደው ይላል ወደ መቃብሩ ሄዱ። ሌሎች ሴቶችም አብረዋቸው ነበሩ ይላል። ስለዚህ በዚህ በፋሲካው ሳምንት ያለችው ቅዳሜ ቅዱሳት አንስት በሚባል ቤተክርስቲያናችን ሰይማለች። የመጨረሻው ዳግም ትንሣኤ ይባላል። ለምን ዳግም ተባለ? ከሳምንቱ የመጀመሪያው ቀን ይለዋል። እንግዲህ አንድ ተብሎ ነው የሚቆጠረው እሁድ። ከሳምንቱ ያለው ከእሁድ ከትንሣኤ ጀምሮ እስከ ቅዳሜ የነበረውን አመጣና አንድ ብሎ ስለሚጀምር እሁድ ማለት አንድ ማለት ነውና የዓለም መፈጠር የተጀመረበት ቀን ስለሆነ እሁድ አንድ ተብሎ ነው የሚጀመረው። ስለዚህ ያም ከሳምንቱ የመጀመሪያ ቀን ይለዋል። ሁለተኛው እሁድ ሲመጣ ማለት ነው። እንደገና አንድ ብሎ ስለሚጀምር የዳግም ትንሣኤ ዕለት በመሸ ጊዜ ደቀ መዛሙርቱ ስለፈሩ፣ ምክንያቱም ያን ሰሞን ግርግር ነው። ተነሳ ይባላል፣ ከሙታን ተነስተዋል፣ ግማሹ ሐዋርያት ሰርቀውት ነው፣ በግማሹ በእንዲህ ነው። የተወነባበደ ነገር ስላለ የፍርሃት ሳምንት ነበረች። ስለዚህ ፈርተው ተሰብስበው የነበሩበት ቤት ደጁ ተቆልፎ መስኮቱ ተዘግቶ ሳለ ጌታችን ኢየሱስ ክርስቶስ በመካከላቸው ቆመና ሰላም ለእናንተ ይሁን አላቸው። ማቴዎስ ምዕራፍ 20 ቁጥር 19። ጌታችን ኢየሱስ ክርስቶስ ከተነሳ በኋላ ከነሱ ተሰውሮ ሰንብቶ በዕለተ እሁድ በተነሳ በሳምንቱ ማለት ነው በዝግ ቤት እንዳሉ ቆሞ ተገለጸላቸው። በድጋሚ ስላዩት ዳግም ትንሣኤ ተባለ። መጀመሪያ ከሙታን መካከል ሲነሳ እነ ቅዱስ ዮሐንስ እነ ቅዱስ ጴጥሮስ ከመግደላዊት ማርያም በኋላ ሄደው ትንሣኤውን አይተዋል። እንደገና አሁን ደግሞ በተዘጋ ቤት ውስጥ በፊት የተዘጋውን መቃብር መግነዝ ፍቱልኝ፣ መቃብር ክፈቱልኝ ሳይል በታላቅ ስልጣንና ኃይል ከሙታን መካከል ተነሳ፣ አዩ። ምስጋና ለሱ ይሁን። በዓይናቸው ያዩትን እንደገና አሁንም በዝግ ቤት ከዝግ መቃብር በራሱ ኃይል አሁንም በዝግ ቤት እነሱ እያሉ ዝግ ቤት ውስጥ ታያቸው። ዳግም ታያቸው ለማለት ዳግም ትንሣኤ ነው። አንዳንዶች ምትሃት መሰላቸው ይላል። ዳግም ትንሣኤ እንደገና የምስራች የታየበት ትልቅ በዓል ነው። እንደ ትንሣኤ ነው። እንዲያውም በቤተ ክርስቲያናችን ስርዓት እንደ ትንሣኤ የማክበሯን ያህል ዳግም ትንሣኤ ቀለሙ የሚባለው አብጽሕ ኩሎ ከመስርዓተ ትንሣኤ፣ ልክ እንደ ትንሣኤ እንዳከበርከው እንዳልከው ቀለም የዳግም ትንሣኤም የሚደርሰው ቀለም በሙሉ እሱ ነው፣ አይለወጥም። ዳግም ትንሣኤ ነው። ለምን እንዳዩት ሁሉ ከመቃብር ተነስቶ አሁን ደግሞ በዝግ ቤት ምትሃት እስኪመስላቸው ድረስ በዝግ ቤት እንደገና ታያቸው። እንግዲህ ክብር ምስጋና ይግባው። ሁለቱን ሳምንት ከሆሳዕና ጀምሮ እስከ ትንሣኤ ማዕዶት ሰኞ ጀምሮ እስከ ዳግም ትንሣኤ እንዲህ በመጽሐፍ ቅዱሳዊ መሰረትነት ቤተክርስቲያናችን ታስመልካለች። ክብር ምስጋና ለአምላካችን ይሁን። ጸጋው ይብዛልን።